አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዛህራ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ሆይ? እኔ ያለው አልሐምዱሊላህ ሰላም ነኝ። እስኪ ዛሬ ዛህራን ምንድነው የሚባለው ሰርፕራይዝ ላረጋት ነው ማለት ነው። ግን ማታ ነው አሁን ሰዓቱ 1 ሰዓት ማለት 7 ሰዓት ማለት ነው። እና ወላሂ የሀገራችንን ጫካ ነው የሚመስለው ማለት ነው። በቀን ቢሆን ይሄ ሳር ሁሉ ይሄ ሳር ነው ማለት ነው። እንዴት እንደሚያምር ታውቃላችሁ? አሁን ግን ጨለማ ስለሆነ ማለት ነው በደንብ አይታይም እንጂ ልክ እንደ ሀገራችን ዛፉ ምናምን በቃ ሳሩ ነው አየሩ ምናምን እንዴት ደስ እንደሚል ማለት ነው። እናማ ውድትዬ ዛሬ ሰርፕራይዝ ስለማረጋት ማለት ነው ሼር፣ ሰብስክራይብ፣ ኮሜንት አድርጉላት ማለት ነው። እና የማዲያም ዋይፋይ ነው አይከፈልበትም እና ላይክ አርጓት ማለት ነው። የሀብታሞቹ በነገራችን ላይ የሀብታሞቹ ዩቲዩብ ብቻ ነው የሚታየው። የዲሃ ዩቲዩብ ለምንድን ነው የማይታየው ማለት ነው? እናማ ማለት ነው አሳድጓት ማለት ነው። የነገራ ያችን ናት ማለት ነው። እህታችን ማለት በቃ እንድታድግ እንፈልጋለን እና ተባበሯት። በቃ ስንት ነገር እያየን አይደለም እኛ እንኳን አይደለም ይሄንን ማለት ነው። እና ዛሬ እስኪ ላስጎብኛችሁ ማለት ነው። ይሄ ሳሩ እንዴት እንደሚያምር በቀን ቢሆን አስባችሁታል? በቀን እዚህ ቦታ ቢያመጡ ምን አለበት ነበረ ማለት ነው። እናማ ውድ የሀገሬ ልጆች ስደተኞች በሙሉ አላህ ለሀገራችን ያብቃን። ስደት በቃችሁ ብሎ ለሀገራችን ያብቃንና በሀገራችን አየር የምንዝናና ያድርገን። በሰው ሀገር አየር ሳይሆን በሀገራችን አየር ማለት ነው። የኛ ሀገር እኮ በቃ አየሯ ሁሉ ነገሯ አረንጓዴዋ ትበልጣለች። ግን ኑሮ ውድ ነው እንጂ ኑሮ ውድ ነው ማለት ነው። ሀገራችን ላይ ኑሮ ውድነት ነው እና አላህ በቃ ብሎን እኛንም ሀገራችንን ሰላም አድርጎልን ጦርነቱንም አላህ አብርዶልን ለሀገራችን ሁላችንንም ያብቃን ማለት ነው። እና ወዶችዬ እንግዲህ እኛ በሰው ሀገር በሰው ቤት ማለት ነው እድሜያችንን ጉልበታችንን ጨረስን ማለት ነው። ኢትዮጵያ ደግሞ ኑሮ ውድ ነው፣ ኑሮ ውድ ነው። ግን ምንም ኑሮ ውድነት ቢሆንም ዞሮ እንደው ምን ዲሃ ቢሆን ምን ሀብታም ቢሆን ይኖራል ዞሮ ማለት ነው። መቼም ኖረም አልኖረም ሳንበላ ሳንጠጣ እናድርም፣ ሳንለብስም አንቀርም፣ እንለብሳለን እንደ ማንኛውም ሰው ያው ማለት እንደ ማንኛውም ሰው ለብሰን ላንወጣ እንችላለን። እንደ ማንኛውም ሰው የተለያየ ነገር ላንበላ እንችላለን። ግን ቢሆንም እንደ ቤታችን ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይባላል አይደለ? ስለዚህ ሰው ይኖራል። አገር አትምጡ የሚሉትን አትስማቸው ማለት ነው። ምክንያቱም እኛ ያለነውን የምናውቀው ያለንበትን የምናውቀው እኛ ብቻ ነን። እዚህ ሰው ሀገር ብዙ ነገር ነው የምናሳልፈው እና አንዱ ቢመቸው አንዱ አይመቸውም እና አላህ ለሀገራችን ያብቃን ነው የምለው። አቤት እንዴት እንደሚያምር አሁን ይሄ በቀን ቢሆን ወይኔ ቀይ አበባ ነው እንዴት እንደሚያምር ማለት ነው። እስኪ ዛሬ ለማንኛውም ላስጎብኛችሁ እንደሆነ ማለት ነው። እንግዲህ እንዳታሳፍሩኝ ማለት ነው። ሰብስክራይብ ሸር አድርጉላት ማለት ነው። እህታችን እንድታድግ አበረታቷት ማለት ነው። ያስፈልጋታል ይሄ ዩቲዩብ ስለሚያስፈልጋት በቃ አበረታቷት። ወላሂ ምን ችግር አለው? ለማዲያም ዋይፋይ ደግሞ ማለት ነው። እና እህታችን አድጋ ከዚህ በላይ ደግሞ ሌሎቹንም እንደዚህ እንደምታረግ እንደምትረዳ ተስፋለን ማለት ነው። እና እህቶቼ አግዟት ነው የምለው ማለት ነው። ልጅ አሳዳጊ ናት እና ይሄ ዩቲዩብ ደግሞ ያስፈልጋታል ማለት በቃ ያስፈልጋታል። ኢትዮጵያ ላይ ተሂዶ ይሄን እሰራለሁ ቀለል ያለ ስራ ማለት አይቻልም። ኢትዮጵያ ላይ ከበድ ያለ ነገር ለመክፈት ደግሞ አቅም ያስፈልጋል ማለት አንድ ሰው ብቻ ያኔ እንትን ሊል አይችልም ማለት ነው። እናማ ቢያንስ እንኳን በዚህ ነገር ደግሞ ቢያንስ ተስደት አውጥቷት ከልጆቿ ጋር ሆና ቢያንስ በዚህ እንኳን ትንሽ ያግዛታል ብዬ ተስፋ አደርጋለሁ ማለት ነው። እና አግዟት ነው የምለው። እና እህቴ ዛሬ እንግዲህ አብሽሪ በርቺ ጠንክሪ ነው የሚለው። በጣም ዩቲዩብ ለመስራት የምር ሀቂቀትን እኔ በርግጥ እኔ ዩቲዩበር አይደለሁም፣ ግን ዩቲዩብ የሚሰሩት ምናምን ስለማይ ትግስት ያስፈልጋል። የምር ከትንሽ ተነስቶ ትልቅ ለመድረስ ትግስት ያስፈልጋል ማለት ነው። ትግስት በጣም ያስፈልጋል።
ማለት ነው። በቃ ትዕግስት ላለው ሰው ትልቅ ቦታ ይደርሳል ማለት ነው። ግን ዩቱብ ደግሞ ተንኮል ውሸትን ብቻ ነው ሰው የሚከታተለው። እውነትና ጥሩን ነገር ደግሞ ሸርም አይደረግም፣ ኮሜንትም አይጻፍም፣ ምንም አይጻፍም። የሆነ መጥፎ ነገር ብትሰሪ፣ የሆነ ነገር ብትዋሽ፣ የሆነ ፕራንክ ነገር ነው ሰው በቃ ትልቅ ቦታ የሚደርሰው። ግን በእንደዛ አይደለም። በቃ ለምን ዱንያ ናት፣ ዱንያ ደዋሪ ናት። መቼም ቢሆን ዱንያ የውሸት ዓለም ናት ማለት ነው። ማንም ሰው እውነት አይናገርም። ግን ደግሞ እንዲያው አለማግኘት ይሻላል ውሸት ተመናገር ማለት ነው። ውሸት ተመናገር አለማደግ ይሻላል ባይነኝ ማለት ነው እኔ እና በቃን ቢሆን ማለት ነው። እንዴት እንደሚያምር ይሄ ቦታው ይሄ አበባው ምናምን ያ ሰላም እንዴት እንደሚያምር ማለት ነው። ተውልኝማ ዘና እያልን ነው ማለት ነው። ግን ዘንድሮ ብርድ የለም። እኔ እንጃ በእኛ ሀገር ብቻ ነው በዱባይ ብቻ ነው ወይስ በሌላችሁም በሳውዲ በሌላ ሀገርም እንደው ብርድ የለም ማለት ነው። አሁን የብርድ ሰዓት ነው ግን ብርድ የለም ማለት ነው። ብቻ አየሩ ቅዝቅዝ ያለ ነው እንጂ ያን ያህል ብርድ አይደለም ማለት ነው። እና ዛሬ እንደዚህ ብቻዬን እየዞርኩ ነው ማለት ነው። እናማ በጣም ነው የሚያምረው። ብታው በቀን ቢሆን እንዴት አባቱ እንደሚያምር ልነግራችሁ አልችልም ማለት ነው። እንደዚህ ያምራል ማለት ነው። እስኪ ዛሬ ፈታ ዘና በሉ ማለት ነው። እዚህ ጋርም ደግሞ እንትን አለ ማለት ነው። አሁን እነዚህ አበባዎች ነጭ አበባ ነው፣ ግን ደግሞ ማለት ነው በማታ ስለሆነ ነው እንጂ በቀን ቢሆን እንዴት አባቱ እንደሚያምር ማለት ነው። ያሰላም እንዴት እንደሚያምረውልኝማ አቦ ያ እና ይሄን ይመስላል ማለት ነው ውዶችዬ። ተደማመሩ ባላችሁ ነገር ማለት ነው። እንግዲህ ዩቲዩብ የምትሰሩ ሰዎች ተጋገዙ። እኛ ደግሞ ዩቲዩብ የማንሰራ ሰዎች ደግሞ ዩቲዩብ የሚሰሩትን እነዚህን ነው ማበረታታት እንጂ ፕራንክ ለሚሰሩትንም ውሸት ለሚሰሩት አይደለም ማበረታታት ማለት ነው። የምር እነዚህ ድሃዎቹ ስንት ድሃ ሰው አለ ወላሂ፣ ስንት ሰው አለ ማለት መልካም የሚሰሩ ስንቶች አሉ ማለት ነው። እናማ አበረታታት ነው ምለው፣ አበረታቱ። ያ ሰላም እንዴት እንደሚያምረውልኝማ ማለት ነው። አሁን ይሄ ማለት ነው አበባ አበባ ነው፣ ግን መብራት ስላለ ነው እንጂ አያምርም። ያ ሰላም ዛሬማ እንደው ጉድ ነው። በዚህ ጋር ሄድና ይሄ ደግሞ ሳር ነው። እንዴት እንደው እንደሚያምረውልኝማ ገማው አለ ማለት ነው። ትልቅ ነው፣ በጣም ትልቅ ቦታ ነው ማለት ነው። መጫወቻ ቦታ ነው፣ ግን በጣም ነው የሚያምረው። የምር በቀን ቢሆን እንዴት እንደሚያምር